ላይ ግን እህቶቻችን በየት ሀገር ነው ያሉ? ተሰደው በባዕድ ሀገር ይኖራሉ አይደለም? ትምህርት ቤት ዩኒቨርሲቲ ይሄዳሉ። አንደኛ መብት የሚባለው ነገር አለ። መብት 18 ዓመት ከሞላው በኋላ ሰው ራሱ ማኔጅ ማድረግ አለበት የሚባል ያደጉ ሀገሮች ሲስተም እኛ ላይ ያልተለመደ። ሁለተኛ በባዕድ ሀገር ሄደው ሲሰሩ እናት አባቷን ለመርዳት ወንድሟን ለማስተማር ሰው ቤት ትገባለች፣ ተገዳ ትደፈራለች። ስትደፈር ተገዳ ታረግዛለች። ሌላ ደግሞ ወጣትነትም ስላለ ሪሌሽንሽፕ እንጀምር ይሉና ወንዶችም ወይ ሴቶችም ብለው ይጀመራል። የማይዘልቅ ነገር እዛ ላይ ነው ባይሆንም የምሰማሽ እንጂ በፍላጎታቸው ብቻ አይደለም። አሁን እኔ ተገዶ መደፈር ላይ አይደለም፣ እኔ ያለሁት ክብር ላይ ነው። ተገዶ መደፈር የለም ላልሽው ገብቶኛል፣ እመልስልሻለሁ። እኔ ያለሁት ወንድሜ ክብሩ ላይ ነው። ክብሩ ላይ አሁን ለምሳሌ እንደ እናቶቻችሁ ለምን ክብር አይኖራችሁም ማለት እንደ እናቶቻችሁ ሁኑ ማለት አይደለም። አይኖ አሁን ይሄ ዘመኑ የረቀቀ ነው። የኔ ልጅ አሁን እንደዚህ ኑሪ ብላት ልትኖር አትችልም። ግን ክብር ማለት ወንድሜ ሴት በራሷ እኮ ክብር ናት። ሴትነት በራሱ ክብር ነው። ገባህ? አሁን አንዳንድ ሰው ምንድን ነው የሚልህ? በቃ ቀርቷል፣ ይሄ እንደዚህ ሂደህ ሽማግሌ ልከህ ምናምን ቀርቷል። ባህሉም ወጉም እንደሌለ ነው የሚያደርገው። የዛኔ ክብሩ አይ አንተ እኮ እኔን ስታገኘኝ ያገኘህብኝ መንገድ የበለጠ እንድታከብረኝ ነው የሚያደርግህ። አሁን እዚህ መጣን እንበል፣ ቴክኖሎጂው ረቋል እንበል፣ ዋቴቨር እንበል። ግን ሚኪ አንድ ነገር አሁን አንተ አላገባህም አይደል? የምሬን ነው የምልህ፣ እንዳትዋሸኝ። አንተ አግባ ብትባል ምን አይነት ሴት ነው ማግባት የምትፈልገው? ሀብትና ባለጸግነትን ከእናት አባት ይወርሱታል። መልካም ሚስትን ከእግዚአብሔር ነው፣ እግዚአብሔር የሰጠኝን ነው። ግን ምርጫ ምን አይነት ነው? ለምሳሌ ሁሉም እግዚአብሔር የሰጠውን ነው የሚያገባው፣ እግዚአብሔር ከሰጠው ውጭ ማለት። ግን ምርጫ ለምሳሌ አንተ የምትመርጣት ሴት አለች፣ ወግ የሌላት ባህል የሌላት እንደዚህ ልክ አሁን በቃ ከምንም ነገር የወጣች አይነት ሴት ነው እንዲህ የምትመርጠው ነው? አይ እንደዛም አይደለም። የኔን ፍላጎት ከነገርኩሽ ትስቂያለሽ። ስለዚህ ሳልነግርሽ በቃ ጥሩ ሴት በሚለው እንለፍ። አየህ፣ ጥሩ ሴት ትፈልጋለህ። ጥሩ ሴት ደግሞ መስፈርት አለ። ማንም ጥሩ ሴት አይጠላም። ጥሩ ሴት ደግሞ መሆን ያለብን እኛ ነን። ቴክኖሎጂው ረቋል፣ ያለነው እዚህ ቦታ ነው ያለነው ብለን ወደ ሀገራችን ተመልሰን እንሄዳለን። ስለዚህ ወጋችንን ባህላችንን ማበላሸት የለብንም። ወጋቸውን ባህላቸውን ያበላሹ ወልደው ተለያይተው ሳይወልዱም ከአንዱ አንዱ ሲሉ ህይወታቸውን በዚህ ሁኔታ ነው ሲመሩ የምናየው። ወጉን ባህሉን የጠበቀ ሴት ግን እድሜ ልኳን ህይወቷን በስነ ስርዓት ለባሏ ተገዥ ሁና ባልም ለሚስቱ ተገዥ ሁኖ በስነ ስርዓት ፈጣሪ በፈቀደው ህይወት እየኖሩ እያየናቸው። ስለዚህ የኛ ወግ አለመጠበቅ፣ ባህል አለመጠበቅ። ባህል ማለት እኮ ቀሪ አሁን ለምሳሌ የድሮ ባህል የሚቀሩ ባህሎች አሉ፣ ግን የማይቀሩ ደግሞ ባህሎች አሉ። ሴትነት በራሱ ክብር ነው። ሴትነት በራሱ ክብር ነው። በቃ ሴት መሆን በራሱ ክብር ነው። ስለዚህ እኛ ምንድነው ወንድሜ ሴቶች ስንሆን መከበር አለብን። አንተ አሁን እህትህ ብትሆን እኔ እህትህ ብሆን ለእኔ የምትመኝልኝ ባል እኔ መሆን የምፈልገው ወይም ደግሞ እንደሆን የምትፈልገው ነገር አለ። ምክንያቱም እህትህ ነኝ፣ ሴት ነኝ። ያንን ነው አሁን እኔ እያልኩ ያለሁት። አንድ ዱርዬ ወንድ እህቱ ዱርዬ ወንድ እንድታገባ አይፈልግም። ጥሩ ሰው ነው የሚፈልግላት አይደለ? ለእህቱ ማለት የታወቀ ነው። ዱርዬ ወንድ ማግባት የሚፈልገው ዱርዬ ሴት አይደለም። እሱ የተገዳደረ ሱሪ ለብሶ ከተማ ላይ መሽ ይችላል። ሚስቱ እንድትሆን የሚፈልገው ግን እሱ ባለበት እምነቱን መስላ ሴትነቷን ጠብቃ ስርዓቷን ይዛ እንደዚ አይነት ሴት ነው የሚፈልገው። ዱርዬ ወንድ ቢሆን ነው። አሁን ዱርዬን አያገባም። ይህን አይተሽ ከሆነ ወይ እንደ ይሄ ምንድን ነው የሚባለው ለጨላላ አንዳንድ ነገር ምናምን ለጨብሴ ካልሆነ በቀር ጓደኝነታቸው እንኳ በጣም ስርዓት ያላቸው ልጆች ጋር ነው ጓደኛ የሚሆኑ ዱርዬ ወንዶች። ለምንድን ነው? ሰው ሴት ልጅ ክብሯን ስትጠብቅ ስለምትወደድ ነው። አሁን ውበት ጋር ምናምን እንዳትመጭ፣ እሱ ሌላ ገብቶሻል። በራሱ ስርዓት መያዝ፣ አለባበሷ፣ ስርዓቷ ካላት ማህበራዊ ግንኙነቷ
ከሰው ጋር ያላት ግንኙነት አይቶ እሱ ነው የሚገዛው ወንድ ልጅ እንጂ ውበት ያላት ሁና ምግባር ከሌለ፣ በነገራችን ላይ ውበት ያለ ምግባር ከንቱ ነው የሚባለው ለዛ ነው። ስለዚህ ውበት እንዳይመስላችሁ ነው ወንዶች የሚያዩቱ ስነ ምግባር ነው የሚያስቀድሙት። ለቤተሰብ ለቤተሰቦች ምን አይነት ልጅ ነው የምትሆኑ ነው የሚለው መጀመሪያ። ለእናቴ ምን አይነት ልጅ ትሆን፣ ለእኔስ የምታስከብረ ልትሆን ትችላለ ወይስ ምን አይነት በደም እሱን ያይና ውበት ደግሞ እንደተመልካቹ አይደል። ከዛ በኋላ በነገራችን ላይ እንደዚህ ነው የሚያስባት። ውበቷን አይቶ ነው መጀመሪያ ያላትን ነገር አይቶ ነው ወደ ሌላ ጥያቄ የሚገባው። የመጀመሪያው ማግኘቱ የሚስበው ያያት ነገር አይኖ ላይ ያለው ነገር። ከዛ በኋላ ሌላውን የሚያጠናው ስርዓቷን ምናምን ሁኔታዋ የሚያየው እሱ እና ለብልጭልጩ ብዙ ባን ወንዶችም ወደ ወንዶች በስፋት ይመጣሉ። ለብልጭልጩ ብዙ ባንገዛና ወይም የሆነ አለ አይደለ አእምሮችን ላይ ሴታፕ ስናደርግ መጨረሻችን ምን ይሆናል የሚለውን ነገር ብናስብ መልካም። ወጣትነት ያልፋል። አሳሪ የዛሬ 10 ዓመት እኮ አንቺ እንደሱ አልነበርሽም አይደለ? ኮርስ በጣም ግን የዛሬ 10 ዓመት ሆነሽ ለወደፊት ምን አይነት ወንድ ነው ማገባው ትይ ነበር አይደል? አሁን እዛ ላይ ነው ያለሽው። ዛሬ ደግሞ ሆነሽ የዛሬ 10 ዓመት ምን አይነት ፋሚሊ፣ ምን አይነት ቤተሰብ ነው የሚኖረው፣ ምን አይነት ቢዝነስ ነው የሚኖረው ነው የምትይው አይደል? ፊውቸርሽን ነው የምታስቢው። ዛሬ ሆነን የምናስበው ነገ ላይ ለምንደርስበት ነገር አስፈላጊ ስለሆነ ያላገቡ ሰዎች ወንዶችን ሴቶችን ምን አይነት ሰው ጋር ነው የምንኖረው ብሎ ነው የሚያስቡት። ሰው በስቴፕ ነው የሚያስቡ። እኔ አሁን ምን አይነት ልጅ ነው የምወልደው ልል አልችልም። መጀመሪያ ምን አይነት ልጅ ነው የማገባው ሳለ ምሳሌ ነው የምልሽ። እና ስርዓት ያላት በቃ በእምነት አሁን ምሳሌ የኦርቶዶክስ እምነት ተከታይ ከሆንኩኝ የኦርቶዶክስ ስርዓት ያላት ልጅ፣ ሙስሊም ከሆነ ደግሞ በእስልምና እምነት መስፈርቱን እኔ በነገራችን ላይ የሙስሊም እህቶቻችን አለባበሳቸው ምናምን ስርዓታቸው በጣም ግን እንትን አይገርማችሁም? እኔ እሱ ያየሁን ነገር አለ በቃ እና እሱ ነገር ሰው በስርዓት እንደዛ ሲሆንለት ሰው እምነቱ ነው የሚይዘው። ይሽ ትዳር የሚቆመው በእምነት ነው አይደለም? ኑሮን የምትኖሪው በእምነት ነው። እምነት አላት ማለት ከነገ ወዲያ ፈርሃ እግዚአብሔር አላት፣ ፈርሃ ፈጣሪ ያላት ብለሽ ነው የምታስቢው ማለት ነው። ሰው ወይ ህግ አይደለም ይዛት የሚችለች ልጅ እምነቷ ነው የሚዛት። ሰው በእምነታችሁ የምጠናክሩ ልጆች ሴቶች እህቶቻችን ከምንም በላይ ውብ ናችሁ። ወንዶች ደግሞ ባያናግሯችሁም ባይናገሯችሁም ስለሚፈሯችሁ ነው እንጂ በጣም የተከበራችሁ ተወዳል። ተገላልጣችሁ የሆነ ነገር ሆናችሁ ብትሉ ምናልባት እንደው በግልጽ አማርኛ ልንገራችሁ አይደለ ደስ ብሏቸው ሊያወሯችሁ ይችላሉ። ወንዶች ግን የልጅ እናት ትሆናለች ብሎ የሚያስብሽ ወንድ ልጅ እንደማይኖር እርግጡ ነው የምነግርሽ። ግልጹ መናገር ስላለብን አብዛኞቻቸው እህቶች ስለሆናቸው እኔም ተናግሬያለሁኝ። እኔም አንድ ቪዲዮ አለኝ፣ እንደውም አሁን አይደለም የቆየ ቪዲዮ አለኝ። ወንድ ልጅ ማንኛውም ወንድ ልጅ ሚኪ ሊጠጣም ሊያጨስም ሊቅምም ውጭም ሊሄድ ሊልከሰከስ ምናምን ሊል ይችላል። ግን ለትዳር ሲመርጥ ትክክለኛና ጨዋ ሴት ነው የሚመርጠው። ተወደደም ይህን ሰርተሽበት ከሆነ ገብቶሻል። በቃ ለምን መሰለሽ ይኸውልሽ ምንም ሆና አብሬ ከእሷ ጋር ባድር ይሻለኛል ሊል ይችላል ሰው አይደለ? ግን አግባ ሲባል ግን የሚመርጠውን ሰው እየነገርኳቸው። ውበት ምናምን ማንም ውበት አይጠላም፣ ጥሩ ነው ውበት ቢኖር። ከውበት ግን ያም ነገር ሲጨመርበት ስርዓቱ ያለው ነገር ሞር ያምራል። አሟልቶ እግዚአብሔር አይሰጥም። ከሰጠ መልካም ነው፣ ካልሰጠ ደግሞ የሚመረጠው በወንዶች ይሄኛው ፓርት ነው እያልኳቸው ነው። ሳምሪ አለን እኮ ኦርቶዶክስ ተገላለጡ አትልም አለ። ማንኛውም ሃይማኖት ተገላለጡ አይልም። ኦርቶዶክስ ስርዓቷ በጣም የሚያምር ኦርቶዶክስ ምናምን ሳይሆን አትገላለጡ፣ እንደዚህ አትሁኑ፣ ባህሉ ወጉም አትርሱ መርሳት። እንደውም ኦርቶዶክስ እኮ ቸርች ላይ እኛ ቸርች ላይ ሲኬድ እዚህ አሜሪካም ሀገር የሴቶች መቀመጫ የተለየ ነው፣ የወንዶች መቀመጫ የተለየ ነው። ሴቶች ተሸፋፍነው ነው የሚገቡት፣ ወንዶች ደግሞ ያው ተንዘላዘን እንሄዳለን። በስርዓት የምንሄድም አለን፣ ብዙ አይነት አለ። ሴቶች ግን ቤተክርስቲያን ሲሄዱ በየትኛውም ዓለም እያቸው የኦርቶዶክስ ልጆችን አይቻለሁ እኔ ነጠላቸውን ለብሰው የሀገር ባህል ቀሚሳቸውን ለብሰው ጸጉራቸው ሳይታይ ቤተክርስቲያን ይገባሉ። እውነቴን ነው የምልሽ። ውጭ ከተማ ስታገኛቸው እኮ በቃ ዘንጠው ከስራ ሲወጡ ምናምን የምታያቸው፣ ቤተክርስቲያን ሲሄዱ ግን ባህላቸውን አይረሱም። የኦርቶዶክስ ሴቶችንም እሱ ያየሁት። ይሄ የቤተክርስቲያኗም ስርዓትም ነው። በነገራችን ላይ ቅዳሴ ላይ ሴትና ወንድ መታየት የለበትም። ምክንያቱም እዛ ላይ እግዚኦ እየተባለ ሴትና ወንድ አይነ ላይ መታየት የለበትም ስለሚባል ማለት ነው። እና እሱ ስርዓታችን እግዚአብሔር እኮ እኛ ስለማንከተል ነው እንጂ ስርዓቱን ሁሉ ሰርቶታል እኮ ገብቶሻል አይደል?
በራሳችን ብንከተል እኮ ኢቨን እሱም እኔ አንዳንድ ሴቶች አሉ በነገራችን ላይ የነገርኳቸው እና እንደ የተወሰኑ እህቶችም ናቸው እና ኖርማል ከሚለብሱ ይልቅ ነጠላ ለብሰው እንኳን ላይ ሲገቡ እንዴት እንደሚያምርባቸው እግዚአብሔር ግርማ ሞገሱ ስለሚሰጣቸው ሆነ አላውቅም፣ በጣም ነው የሚያምርባቸው። እኔ ሴት የምትመስለው በነገራችን ላይ እንደዛም ሰጥቶ ነው የሚጨምር። አሁን ምርጫህን እንትን ለምን እንደሆነ ታውቃለህ ሚኪ? ማንኛውም ሰው አሰጣችን እንዴ አስቢ ቀስ ብለሽ አናገርሽው እኮ እዚህ ማርያምን ነው የምልሽ። እኔ ወንድሜ ቢኖር በህይወት የምመኝለት ሴት በቃ ምን አይነት ልበልሽ፣ እንደዛ አይነት ነው። ማንኛውም ሰው የራሱን የሆነ ሰው የሚመኝለት የዛ አይነት ነው። አሁን እኔ ተቃውሞ ምን እንደሆነ ታውቂያለሽ? ተቃውሞ የድሮ ባህል አንከተልም፣ የድሮ ባህል እንትን እንበል እንዲህ ምናምን። የድሮ ባህል እኮ የድሮ ባህል ኖሮ እናትና አባቶቻችን እስከ ዛሬ ድረስ በፍቅር ኖሩ። የድሮ ባህል ትክክለኛና ኦሪጂናል በመሆኑ ነው። ባይሆንማ ኖሮ የእኛ እናትና አባቶች ምሳሌ ሊሆኑ አይችሉም ነበረ። የድሮ ባህል በተለይ በጋብቻ፣ በሴትነት፣ በወንድምነት፣ በቁጥብነት፣ በትሁትነት ልንይዘው የምንችለው ባህላችንን ነው። ከዛ ውጭ ደግሞ ሊቀር የሚችል ባህል ለምሳሌ አሁን ይህ የሴት ልጅ ግረዛት፣ ጠለፋ ምናምን የሚባሉ ነገሮች እንደነዚህ አይነት ነገሮች ጎጂ ልማዳዊ ድርጊቶች ይባላሉ። ድርጊት ስለሆነ ጎጂ ልማዳዊ በልማድ የመጡ ድርጊቶች ናቸው እነሱ። ከዛ ውጭ መቅረት አለባቸው። ከዛ ውጭ ሴት ብቻ ናት እንደዚህ አይነት ነገር ማድረግ ያለባት፣ የቤት ውስጥ ጉድ ወንድ ለዚህ ነው እንደዚህ የሚባሉ ነገሮች ባህል ናቸው፣ ግን መቅረት አለባቸው። ነገር ግን ዝዬ በተአምር አሜሪካም ኖርሽ አውሮፓም ኖርሽ እንጦሮጦስም ኖርሽ መቅረት የሌለበት ባህል ሴት ልጅ እንደ ሴት ነው መሆን ያለባት፣ ልክ እንደ እናቷ። የስራ ክፍፍሉ ጓዳ ላይ ቤት ላይ የሚሰሩ ነገር የስራ ክፍፍሉ ሁለታቸውም ኃላፊነት ወስደው መስራት አለባቸው። ከዛ ውጭ ግን እሱ የወንድ ገጸ ባህሪ እሷ የሴት ገጸ ባህሪ በነገራችን አወራር ላይ ምሳሌ አንቺ እኮ ቴብል ላይ ቁጭ ብለሽ ስትነጋገሪ ከባለቤትሽ ጋር እሱ በሚያወራው ቶንና ድምፅ በሱ ወኔ ልክ አታወሪም አይደል እንዴ? አንቺ እንደ ሴት ሆነሽ ቀዝቀዝ ብለሽ የእሱን ሙድ ማየት አለብሽ። ፊቱን መጀመሪያ ማንበብ አለብሽ። ከዛ ሊቆልፍሽ ይችላል። ስለዚህ ብልጥ ሆነሽ እሱ ማብረድ አለብሽ። ከዛ ከወረደ በኋላ ነው መነጋገር ያለብሽ። መጀመሪያ ግን እንደ ሴት ነው። ይሄ ብልጠት ነው በነገራችን ላይ። አንደኛ ሴት ልጅ የምትታወቀው ደግሞ ሴት ልጅ ቤቷን መልካም ሴት ቤቷን ትሰራለች ነው የሚባለው። ያ ማለት ምን ማለት ቤቷን ሲባል ጣራና ግድግዳውን አይደለም፣ ትዳሯን ትጠብቃለች ማለት ታስጠብቃለች ማለት እና እንደዚህ አይነት ብልጠት ያላቸው ሴቶች ስኬታማ ናቸው። እግዚአብሔር ይመስገን። አሁን በህይወቴ ስኬት ያስታካልሽ ኔትና እልከኛ መሆን የለብንም ወንዶችም ሴቶች። ስኬታማ ነኝ ስለ ያገባሁት ምርጫዬን እግዚአብሔር ፈቅዶ ወዶ ያልኩትን ሰው ሰጠኝ። የምመኘውን ሰው ግን እንደው አንቺ ጋር ሳላገባ አንቺ ጋር ቁጭ በማውራት የራሱን እንትን እየተሰማኝ ነው የሆነ አላ ጥፋተኝነት ስሜት ማሚኪ ወንድሜ ልንገርህ፣ እግዚአብሔር የማይችለው ነገር የለም፣ የሚሳነው ነገር የለም። በጣም ከሚያናድደኝ ፓርት ደግሞ አንዳንድ ሴቶች አሉ። ምን ይላሉ መሰለህ? እኔ አላገባም፣ እንዲህ አይነት ትዳር እያየሁ አላገባም አይባልም። ሴት ልጅ ታገባለች፣ ማግባትም አለባት። በእኛ ሀገር ተወልጄ ባደግኩበት አገር በአማራ ክልል የማያገባ ሴት ቁሞ ቀረ ነው የሚባለው። ስሙ ቁሞ ቀረ ነው፣ ፈላጊ የሌለው። ሴት ልጅ ታገባለች፣ ግን እሳ ለትዳር ይጸልያል። ትዳር ሲሰጥህ መጸለይ አለብህ። ገባ? እግዚአብሔር ያልተጨመረበት ትዳር ሳርዬ ግን እንደዚህ እንዳነሳሳት እንጂ አሁን በእኛ ሀገር ሁኔታ ትዳር የማያገቡ ሴቶች ሁኔታቸው ነው። ምሳሌ ከወንድ ጋር መኖር የማይችሉ በጤና ምክንያት በአንዳንድ ነገር ምክንያት ሴቶች አሉ። እሱ ሌላ ነው ወንድሜ፣ እሱ ሌላ ነው። እኔ እያልካለሁ የውዝች ሚዲያ ላይ ልንገር ወንድሜ፣ የእኛ ሴቶች የሚያዩት ምን መሰለህ? ሰንበዲ እዛ ጋር ትዳሩን ይዞ ሲጨቃጨቅ ቺስ ሲያደርግ ምናምን ያሉ፣ አንድ የሆነ ቦታ ይሄዱና ወልጄ ትቶኝ ሄደ ምናምን ያሉ፣ ሁለት የሆነ ቦታ ወንድም እንትን ገርል ፍሬንዴ ቦይ ፍሬንዴ ነበረ ሂዶ ብር ሰጥቼው ምናምን ያንን ያሉ ያልሽው እኮ ገብቶኛል። አንቺ እኔ ላስረዳ እኮ ይኸውልህ፣ ያ ትዳር ያ ህይወትን ያየ ሰው የሚስለው
ትዳር ቢይዝ ያንን ነው ብሎ ነው የሚስለው። ገባ? ያንን ያየ ሰው ነው አላገባም እንዴ ትዳር የለም እንዲህ የለም ፍቅር የለም የሚለው። ግን በጣም እኮ በብዙ መንገድ በእግዚአብሔር ዘንድ የተመረጡ በጣም ጥሩ መልካም ትዳር መልካም ህይወት የሚኖሩ እኮ በጣም ብዙ ሴቶች አሉ። ያንን ለምን አናይም? ሲቀጥል ደግሞ ወንድሜ ማግባትም መውለድም የእግዚአብሔር ስጦታ ናቸው። ልጅም ባልም ከእግዚአብሔር ነው የሚሆን። እኔ ግን እድሌን አላገባም ብዬ አልዘጋም። ይኸውልህ የሰው ልጅ አፉን ፍሬ ነው የሚበላው። እኔ አላገባም ብዬ አልልም። እኔ ልንገርህ አግብቻለሁ፣ ፈትቻለሁ፣ ወልጃለሁ፣ ሁለተኛ ገባሁ። ምክንያቱም ማግባት ስለምፈልግ የኔ አይምሮ ላይ ያለው ነገር ማግባት፣ በትዳር መሰብሰብ፣ በእንደዚህ አይነት ህይወት መኖር ስለምፈልግ ፍቅርን ስለምፈልግ። አንዳንድ ልጆች ግን ገና ምንም ሳያዩ የአፋቸውን ፍሬ እንዲበሉ ይሆናሉ። አላገባም እንዲህ አልልም። ለምን ይሆናል ወንድሜ? ለምን መጥፎ ትዳር እናያለን? ለምን መጥፎ የሆኑ ሰዎች? አንቺ ጋር የምስማማበት ሰው የአፉን ፍሬ ነው የሚበላው። በትክክል ነው። ይኸውልሽ አንዳንድ ጊዜ ሰዎች እንደው ምን ይላሉ? የልባችሁን እቅድ በአፋችሁ አታውሩ፣ ሰይጣን ነው የሚሰማችሁ፣ የልባችሁን እግዚአብሔር ይሰማን ይላሉ። ይሄ ትክክል ነው። በጣም ከአንቺ ወስዶ ሰው የአፉን ፍሬ ይበላል። ግን ደግሞ አንቺ ትዳር ይዘሽ ህይወት ሲመሰቃቀል ሲያዩ እንዴ ብልጥ ከሰው ይማራል ሞኝ በራሱ የሚባለውን አባባል ደግሞ አንዳንድ ሰው ደግሞ ተግባራዊ ያደርጋል። እከሌን ያየ ሰው የሚል አለ። ግን ምንድነው ዋናው ነገር? እግዚአብሔር መልካሙን ያድርግ። የኛ እንደ አሻራችን የኛ እድል የግንባራችን እድል ደግሞ ሌላ ነው በሚለው እንስማማለን። ገባሻ? ሳሪ ካልተመቻት በትዳር እኔ የሚመቸኛን የምትል ልጅ መኖር አለባት። ለምን? የእሷን እድል ደግሞ እግዚአብሔር ነው ጻፈላት። እንደ አሻራዋ የተለየ ከሳሪ የተለየ እድል ነው የሚኖራት። ሳሪ የገጠማት ለሷ የሚገጥማት ቢሆን ኑሮ ለምን ሳሪና ያቺ ሰው ሁለት ሆኖ ተፈጠሩ አንድ ነበር የሚሆኑት በሚለው ከተስማማ ሰው ገብቶ ሆነ መሞከር ያለበት በሚለው በአንቺ ሀሳብ ሰው ያውቁን ፍሬ ይበላል በሚለው እንስማማል። አሁን አይተኸው ነው ስታየው ደግሞ ህይወቱን ስታየው ደግሞ እግዚአብሔር ደግሞ አንተ ንጹህ ከሆንክ ልብህ ትክክለኛ መንገዱን የሚመራ ከሆነ የማይችለው የማያደርገው ነገር የለም፣ የማይሰጠው ነገር የለም። እግዚአብሔር ይሰጣል፣ ለሁሉም ይሰጣል። አሁን ሳምራዊት ምን አለች? እኔ ሰው የአፉን ፍሬ ይበላል በሚለው አልስማማም አለች። ሰው የአፉን ፍሬ ይበላል ዛት ሚንስ ሰው የዘራውን ያጭዳል እንደማለት ነው። አንድ ሰው ይሆንልኛል ብሎ በጣም ብዙ እዩዋቸው ስኬታማ የሆኑ ሰዎችን ወይም ደግሞ ከኛ ራሱ ትምህርት ስትወስዱ እኔ እዚህ ቦታ ሂጄ እዚህ ቦታ ላይ ሆኜ ይሄ ትዳር ኖሮኝ ይሄንን ጥሩ ነገር ምኞት እግዚአብሔር መጠየቅ ነው። የአፉ ፍሬ ማለት እኮ ፍሬውን አውጥቶ መብላት አይደለም፣ መጠየቅ ነው። የምትጠይቁት ጥሩ ነገር ጠይቁ፣ ጥሩ ነገር ተመኙ። ስለዚህ የአፍሽን ፍሬ እኔ እንደዚህ ሆናለሁ አላገባም ውሽማ ነው የፍሬ ማለት እኮ ቃል ነው አይደለ? እግዚአብሔር እኮ ኑ የሰው ልጅ በአካላችን በአምሳላችን እንፍጠር ሲል ሌላ ፈጣሪን እየጠየቀ አይደለም። ሶስት ስላሴ ነው የምንለው። በአገዛዝ በመለኮትነት ይህን ዓለም በማሳለፍ አንድ ነው፣ አንድ አምላክ ነው የሚባለው። ሶስት ስላሴ ስንል ግን አብ፣ ወልድ፣ መንፈስ ቅዱስ ሶስትነታቸው ነው። ግን ኑ እንፍጠር ያለው ሌላ ሰው እየጋበዘ አይደለም፣ ሶስትነቱ ነው። አብም ወልድም መንፈስ ቅዱስም ሶስት ስላሴ በሚለው ማለት ማፈጠር። ስለዚህ ቃል ነው። ቃል ስለሆነ ሰው የአፉን ፍሬ ይበላል ሲባል ቃል ነው። እግዚአብሔር ቃል ተናግሮ የተናገረውን ነገር ያደርጋል አይደለ? እግዚአብሔር ግን ስለዚህ ሰውም እግዚአብሔር መስሎ ተባለ የተናገራችሁትን ሁኑ ነው። ሌላ ነገር እኮ የለውም አይደል? ሳሪ ሰው የአፉን ፍሬ ይበላል ማለት ሰው ልገል ነው ብሎ ሰው ከገደለ ሰው የአፉን ፍሬ እየበላ ነው ማለት ነው። ያወራውን ተግባራዊ ያደረገ ማለት ነው። እና እኔ ያልሽውን በትክክል ተረድቼዋለሁ። እሷ እንዴት እንደተረዳችው አላውቅም። አይደል ነው? ይኸውልህ ወንድሜ፣ ለዚህ ነው እኮ እኛ ገብቶሃል። ህይወታችንን ገና እንዲጣመም የምናደርገው ራሳችንን ህይወታ ገና ምንም ውስጥ ሳንገባ በተለይ ሴቶች እኔ እዚህ ቲክቶክ ላይ ሳይ ማለት ነው እንዲጣመም እናደርጋለን። በቃ እንዲጋደድ እንዳይስተካከል አግብተን ሰላማዊ ህይወት እንዳንኖር ልጆች እንዳንወልድ ቤተሰብ እኔ ማይ ድሪም ልንገርህ፣ ድሪሜ የነበረው በፊት ድሪሜ እናቴ ጋር ስኖር ምን እንደምል ታውቃለህ? እናቴ ላታለሁ እኔ የጠላሽ አጭ ልጅ ነው የሚኪ ማርያምን ነው የምልህ። ልንገርህ፣ እውነት ልንገርህ፣ ስሚ እናቴ እላታለሁ። ዘንቢልም ያንጠልጥል አገዳም ይሽጥ ምንም ይበል ግን ባል ይስጠኝ እላታለሁ። ባል ይስጠኝ ግን ጥሩ ባል፣ ማርያምን ነው የምልህ ሚኪ፣ መልካም ባል፣ መልካም በቃ ትህትና ያለው ባል፣ ሰው የሚወድ ባል፣ በቃ እኔን
የሚወድ ባል ይስጠኝ ነበር እምላት። የሁል ጊዜ ምኞቴ ማግባት ነበር። የምሬን ነው የምልህ ማግባት። ግን እግዚአብሔር ደግሞ ገብቷል። በአንዱ ቢፈትንህ በአንዱ አይፈትንህም። ምክንያቱም ጊዜና ወቅት አለው። ምናልባት የጀመርኩት ትዳር ትክክለኛ አልነበረም። ልጅነትም ስላለ ምንም ሊሆን ይችላል። ትናንትና ግን የተፈተንኩበት ትዳር ዛሬ ላይ እግዚአብሔር ቆጥሮ መሰረቱን አስያዘኝ። እምመኘውን ትናንት የነበረውን ህይወት ትናንት ማድረግ የምችለውን ነገር ወይም ደግሞ ትናንትና ራሱ ለምን ብዬ እንዳልቆጭ የሚያደርግ ህይወት እዚህ ጋር ሰጠኝ። ምን አገኘው? የአፌን ፍሬ በላው። በቃ የተመኘውትን አገኘው። ስለዚህ ማንም ሰው መሆን ያለበት መመኘት ነው። ስትመኙ ደግሞ መልካም ነገር ተመኙ፣ ጥሩ ነገር ተመኙ። እንዳይሆን አድርጋችሁ አትመኙ። ለምን ትመኛላችሁ? ባል ብርቁ። ኦፍኮርስ ባል ብርቁ፣ በደንብ በስነ ስርዓት ብርቅ ነው። ከባል በላይ ብርቅ የለም በዚህ ዘመን፣ በዚህ ጊዜ፣ በዚህ ሁኔታ ትዳር ይዞ ቤት ይዞ መስርቶ ባሌ ብሎ ብርቅና ድርቀት ከምታቶባት ነው። በሙሉ ሲቀጥይ በዛው ባለሽበት ወንድሜ በደንብም ነው እንጂ እንዲህ ባልም ክብርም ብርቅም ነው። እንዴ ልታወራለት የሚባው እኮ ነው። እንዴ ትክክል ነው። እውነተኛ ትዳር እኮ እውነትም የሚመኙት ስለሆነ ብርቅም ነው ነው እንጂ ከዚህ በላይ ምን አለው? በደንብ ነው ጋይስ። አግቡ። ስታገቡ ታዩታላችሁ። እዚህ ጋር የሆናችሁ ሰዎች አታውቁትም። ምክንያቱም ሲንግል ሆነ ኔቨር የሚሰጥ ፊሊንግ የለም። እሺ ቶ አንድ ነገር ልንገር። ለምሳሌ የሆኑ ባልና ሚስቶች በቃ ለብሰው ወይም ደግሞ አምረው ተያይዘው አንቺ ትብሽ አንተ ትብስ ሲባሉ ሲጎራረሱ ምን ሲሉ እዛ ኮሜንት ላይ ገብተህ መቼ ነው እንዲህ የማገባው? መቼ ነው ጣፋንታይን የማገኘው? እናንተን ሳይ ፍቅር ያምረኛል፣ እናንተን ሳይ ይላሉ። ግን እውነት ለመናገር ሳይ እሱን አሁን አልሽውን ነገር በአጭሩ መልስ ትልሽ እኔ አሁን ላይቭ ላይ የሚጎራረሱትን የሚተቃቀፉትን ምናምን እኔ ከካሜራ ጀርባ ከላይቭ ጀርባ ነው የማደርገው። እኔ የምመኛለሁ፣ ግን ላይቭ ላይ አልመክርም። ግን አዎ እኮ ይኸውልህ አይደለም ሚኪዬ ይላሉ ልጆቹ ይላሉ አይደል? ይላሉ ፍቅር አያስቀናም። እነሱ የውሸት ነው ልበልህ። ፍቅር ግን ምንም ቢሆን ያስቀና። ፍቅር ልንገርህ ይሄ እንደውም እኮ ይላል እኮ እኔ በእግዚአብሔር ፍቅር እቀናለሁ የሚል እኔ ብቻ ቁጥሩ ረሳሁት እንጂ ሰው መቅናትም ካለበት እኮ በእውነተኛ ፍቅር ነው፣ በአስመሳይነት አይደለም። በእውነተኛ ፍቅር ትቀናለህ፣ ያምርሃል፣ ትፈልጋለህ፣ ትከጅላለህ። ያኔ ማለት በቃ ትፈልጋለህ፣ ደስ ይላል። ዛሬ ግን ሶሻል ሚዲያ ግን አይፈትንም፣ እውነተኛ ፍቅርን አይፈትንም ብለሽ ታስቢያለሽ? እኔ ሲጀመር በፈተና ሰዎች ደግሞ አንቺ አሁን አንድ ላይ ስለሆንሽ ሁሉም በአንቺ ነው የምትመልሹ። መቼም ዛሬ መጥቶብሻል። እያወራሁሽ ያለው ተራርቀው የሚኖሩ ሰዎች አሁን እመጣልሻለሁ እንድትመልሽ የሚፈልገው አንድ ጥያቄ አለ። የእርቀት ፍቅር ሰዎች የተለያዩ ቦታ ሆነው ያፈቅሩና ይኖራሉ። ተስፋ የሚያደርጉትን አንድ ላይ ለመኖር ነው እና ፈተና ይበዛባቸዋል። እና የእርቀት ፍቅር የሚፈተንበትን ፈተና እስኪ ሄጅበት እስኪ አንዳንድ ነገር በይ። ዋይ ጉድ ጆ ውዴ፣ የእርቀት ፍቅር ፈተና ምንድን ነው? የእርቀት ፍቅር ፈተና ማለት ምንድን ነው? አስረዳኝ። ያለች ምሳሌ አንቺ ኢትዮጵያ እየኖርሽ ሳሌም በል አንዱ ዱባይ ይኖራል አይደለ ወይ? ሴቷ ወንዷ ተለያይተዋን ይዋደዳሉ እና የሚያስቡትን ጓደኛ ሆኖ መጨረሻቸውን በትዳር ወይም ደግሞ እንዴት በፍቅር አብረው መኖር ነው። ግን ፈተናቸው ምንድን ነው? ላለመመለስ ፈልገሽ ተራርቀው ፈተናቸው ምንድን ነው? ስለተራራቁ ምንድን ነው የሚፈጠረው ነገር ነው ወይስ ምንድን ነው? የተራራቁት በፍቅር ሳይሆን በቦታ እርቀት ነው እያወራል። የቦታ እርቀት ኦኬ ላስረዳሽ። የአሜሪካ ሰው ሲያስረዳኝ እንደው አንዳንዴ አሁን ለምሳሌ አንቺ ያለሽው ዱባይ ነው፣ መስፍን ያለው ኢትዮጵያ ነው። ይሄ ፍቅራችሁ እንዴት ነበር? የርቀት ፍቅር ማለት ነው። ኦኬ ወንድሜ እኮ ነው ጭቅጭቅ። አንድ ቀን የሆነ ሰዓት ሰላም ነው፣ የሆነ ሰዓት ሰላም የለም። ጭቅጭቅም አለ ወንድሜ፣ ጭቅጭቅም አለ። ስልክ መዘጋጋት
አለ፣ መቦላለክ አለ፣ ስንት ነገር አለ። አሁን እኔ ባሌ ኢትዮጵያ እንደነበረ እንደነገርኩ ስንት አመት ምናምን ነው ማለት በኢትዮጵያ እያለ ማለት ነው። ከዛ ነው ወደዚህ የመጣው። እንዴ ወንድሜ ጭቅጭቅም አለ እንዴ ተው እንጂ ለምን አመሸ? ጭቅጭቅ አለ። የት ነው ቪዲዮ ክፈት? ጭቅጭቅ አለ። የት ነሽ አለ። እግዚአብሔር ይመስገን። እሺ ቀጥል። ስንት ነገር አለ መሰለ። የት ነው? የት አምሽታ ነው? ከማን ጋር ነው? ድምፁ ምንድን ነው? ለምን ስልክ አታነሳም? ምናምን አረ ስንት ነገር አለ። ብሎ ሁሉ አለ። እንዴ ተቦላልከን እና ባሌ 1 ወር ተቀምጠናል። ተቦላልከን በቃ ምንድን ምን? አዎ እንዴ እስቲ ራሴንም እኔ ልፈትን እሱም ይፈትን። በቃ ምን ያመጣል ምናምን። ከዛ በኋላ ባክ ተባባልን። ልንገር ባክ ተባባልን እንትናልን እና ራሳችን ስቶሪ ስንደራረግ በሌላ ተያየን። ልንገርህ የተቦላለክ ነው በአንድ ነገር ነው፣ በሌላ ደግሞ አልተቦላለክም። ከዛ በኋላ ወንድሜ ወይ ጁ ጊዜ ሪስትሽ እንደዚህማ ከሆነ ጥሩ ነው ማሪ፣ ይህንንማ በደንብ አብራራለሁኝ እንጂ። ከዛ ምን አደረግኩ መሰለ ውዴን የት ስቶሪ ላይ ቆንጆ ቆንጆ ፎቶ እያደረግኩኝ ሀይ ሪላክስ ምናምን። ከዛ ቴት እንጂ ባሌ እንደገና መልሶ በቃ እንደዚህማ ጨካኝ መሆንሽን ምናምን አላውቅም ሲል ወይ እንደዚህ። ከዛ አንድ ቀን እንዳደረግኩ ልንገር፣ ታመሜ ሆስፒታል ተኝቼ ግልኮስ ሲሰጠኝ ለቀኩኛለን። ለቀኩ ቲክቶክ ላይ ለምን እንዲያይ ማለት ነው። ፈጣሪ ይማር። በሞትም የኔ ነው እንዳትነኩ ይመስላል። እሱ ግን ኧረ አይደለም ወንድ ሆስፒታል ገብቶ ፎቶ መፖሰት ፖሰት ከና ግልኮሱ ከዛ በኋላ ነው እንጂ ከዛ በኋላ ባሌ መቶ አሞሽ ነው እንዲህ አለኝ። አሞሽ ነው እንዲህ ሲለኝ አዎ ታምሜያለሁ አልኩት። ምን ሆነሽ ሲለኝ በቃ እንደዚህ ጨጓራዬን ምናምን አልኩኝ። በእርግጥ ታምሜ ነው ጌታን ግን ይህ ብዬ ነው የፖሰትኩት። ምክንያቱም እንዴት ነው እንጂ ከዛ ሰበቡ ተታረቀ። በሱ በልደት ተናደሽ በሱ ምክንያት ነው የገባሽው ሆስፒታል? ኧረ አይደለም የማይሆን ምግብ በልቼ ነው። ምን በሱ ምክንያት ነው ግን አልኩኝ። ያኔ ጨጓራ የምንትሶ በቃ ምናምን በቃ አንቺ እኮ ዝም ብለሽ ነው ምናምን ተባባል። በቃ አለቀ። ከዛ ተታረቅን፣ እስከ ጋብቻ ደረስን። ይኸውልህ ግን እሱማ እነዚህ ምክንያቱ ነው መሰለሽ። ኦኬ ያ ጥሩ፣ አሁን ጥሩ ነገር ነገርሽኝ። እሺ ሶ መፍትሄው ምንድን ነው? የርቀት ፍቅር ፈተናዎች እንዳይመጡ ማድረግ ያለባቸው ሰዎች ምንድን ነው? ጥንቃቄ እስኪ እሱ ወይ ኧረ ምንም አያደርጉ ንዝንዝ አለ። ምንም ብታደርግ ጭቅጭቅ አለ ወንድሜ፣ ጭቅጭቅ አለ። እኔ ሳልጨቃጨቅ ያደርጉበትን ቀን አላውቅም። እስቲ ተወኝ። ብዙ ችግር አለ፣ ችግርም አለ። እንዴት መፍትሄ የምትለው? ዞሮ በርቀት ከሆነ ጭቅጭቁ ግድ ነው። ስልክ ለምን ቢዚ ሆነ? ምን ሆነ? መተማመን፣ ብትተማመንም ትጨቃጨቃለህ። ጋይስ ኧረ መተማመን ጭቅጭቅ አለ። እንዴት ወንጅ ወንድሜ፣ ጭቅጭቅማ ግድ ነው። ጥሩ ነገር ነው፣ እየተማርን ያለ ነው። ኦኬ እና አሁን ከትዳር በፊትና ከትዳር በኋላ ያለ ህይወት ማንኛው ነው ሞር ኮምፎርተብል? እንደው ነፃነቱ ያለው ነገር ምኑ? እስኪ እሱ ነው የሚሆነ ነገር በይ። ወይ ጉድ! ከትዳር በኋላ ጥሩ ነው። ያው አንዳንድ ነገሩ ነው እንጂ ጥሩ ያልሆነው ጥሩ ነው። ከትዳር በኋላ ጥሩ ያልሆነው ምንድን ነው? ያው እንግዲህ የት ወጣሽ የት ገባሽ፣ አትሄጂም አትመጭም፣ ይሄንን ምናምን ሳንቲቡ የደረሰ ምናምን። እኔ ደግሞ በጥሬው እወዳለሁ። አሊ ደግሞ ጀርባሽን ቼክ አድርጌሽ ነው ማውራት አለ ጆንቺ ላይቸዋለሁ። ሰብ ያ ነው ሰላም አለው ትዳር ሰላም እኮ። አሁን እኮ ይኸውልሽ አንድ ነገር ልንገርሽ ሳይ፣ ወንድ ልጅ ሲወድሽ እና ሲያከብርሽ መቶ በቀጥታ እንደዚህ ምናምን ላይልሽ ይችላል እና ኢንዳይሬክት ሲነግርሽ ወንድ ልጅ ይቆጣጠርሻል። ይህን ነገር አታድርጊ፣ ይህን አታድርጊ፣ ይህን አትሂጂ፣ ይህን አትብሊ፣ ይህን አትልበሽ ይልሻል አይደለ? እሱን ሲልሽ እኮ የእሱ እንደሆንሽ በቃ ሲነግርሽ ነው እንጂ ከእሱ ህይወት ጋር የማያገናኘው ከሆነ ምንስ በትለብሽ መብትሽ ነው። 18 ዓመት ሞልቶሻል፣ ለምን ኔ አስተያየት ያስፈልግሻል ነው የሚላት እና ሲቆጣጠራት ደስ ይላል ነው የሚገባው። በቁጥጥሩ ልክ በተቆጣት ልክ እንደሚወዳት ማወቅ አለባት ማለት ነው። እና አንቺም እንደዛ ሲያደርግሽ ስለሚወደሽ ምናምን ስህተት እንዳይፈጠር እኮ ስለሚፈልግ ነው። አንድ ወጥተሽ አንድ ነገር ቢሆን ያጣሽ አየሽ፣ እንደሚያጣሽ እርግጠኛ ነው። የሆነ ነገር እንዳታደርግ ያለሻል፣ የሆነ ቦታ እንዳትሄጂ ያለሽ፣ ስህተት ሰራሽ አይደል? ያጣሻል። ያንን ስለሚፈራ ነው የሚከለክልሽ። የማይሆን ነገር አታርጊ ብሎሽ ያንን ነገር ካደረግሽ እንደሚያጣሽ እንደሚቆርጥ ውስጡ ስለሚያውቅ ነው የሚከለክልሽ በነገራችን። ስለዚህ አንድ ነገር አታድርጊ ካለሽ በጣም ጥንቃቄ አድርጊ። ያለሽን ነገር አታድርጊ። አስረጂው፣ ቁጭ ብለሽ ተነጋገሩ፣ አሳምነሽው ሂጂ። አሳምነሽው ማለት ነው በመተማመን ያላየው ነገር ያልታየው ነገር ካለ አምኖበት ከዛ በኋላ አድርጊ እንጂ ታይ ብሎሽ ካደረግሽ
ምኑን ተረብሽው? አሁን እኔ ልብስ ወዳለሁ፣ ልብስ መግዛት ወዳለሁ፣ መሽቀርቀር ወዳለሁ፣ ሽቶ ወዳለሁ። ምን እላለሁ? ወጥቼ ሞል ምናምን ስገዛ ታይ ሴቭ ይደረግ ይላል ባሌ። ልንገርህ አሁን ባልጥቅሙ ይሄ ነው። ልንገርህ ባልጥቅሙ ይሄ ነው። በአገባ እንኳን አንበሳ አበባ የምሰጥ ይመስለሽን? ሰሪ እኮ ይኸውልህ የትዳር ዋናው ቤዙ መሰረቱ ይሄ ነው። ለአንተ ሌላ ሰው ያስብልሃል። ገብቶሃል? ሌላ የሚያስብልህ ሰው አለ። የምር ነው የምልህ። ትዳር ስትይዝ ህይወት ሲኖር አሁን ለምሳሌ ሲንግል ለሆነ ሰው ለነነጽ ይህን የምትነግራቸው ኖ ወይ ነው የሚሉት። ምክንያቱም ወደ ትዳር ዓለም ወደ ትዳር ህይወት ስትገባ ሁሉም እኔ ልንገር ወንድሜ ባላንታይ ደይ ማድሪሹ አክብሬም አላቅም ተከብሮልኝም አላቅም ልንገር አሁን ባላንታይ ደይ ይሄ የንትን የስ የምንቀን የፍቅረኛ እንደው አልኩ ሰው ሁሉ እንደዚህ ሲሆን እዚህ ቲክቶክ ላይ ቀይ በቀይ ሲለቁ እንደው እነዚህ እንደው አረ ወዲያ አንዱ ሲያስጠሉ ልልሃለሁኝ እንዴ ወንድሜ ባገባሁ በአመቱ ባላንታይ ቀን ሆነ ሜሪዬ ውዴ ከዛለ ስራውዬ እኔ ወደ ቤቴ ሰከክ እያልኩ ሲሄድ ማለት እስቲ ትሆኝ ቤቱን ስከፍተው ቤቱ ገና ክፍት ስል ማለት ነው የማንቸስተር ስቴዲየም አስመስሉት እንደው ራሴን ይዤ የራሴ ቤቱ አልጋ ልብስ እኮ የራሴ ነው የተቀየረው ይሄ ንፋፊትና አበባ እኮ ነው ሌላ ምንም የለው አረግ ዞር አልኩ እንደው እንደዚህ ይዤ እንደው ወደኋላ ተመለስኩ አልኩ ብታይ እንዴት በደስታ ነው ወይስ በምንድን ነው? የተደስቼ ነው እንጂ ወንድ እኔ ባላንታይ ደይ ማድሪሹ ተከባብሮ ምንም አይቼም ሰምቼም አላውቅም። እንደነገርኩ ልብሱ ምኑ የራሴ ነው። ግን እዛ ቦታ ላይ ምን እንደሆነ ታውቃለህ? አሁን ምን መሰለህ፣ አሁን እንደዚህ ስታወራ ሲንግል ሁና አሁን እንደዚህ አይነት ወሬ ስታወራ ኔቨር ኤቨር ምንም ፊሊንግ ሊኖር አይችልም ከእንትን ውጭ ቦታው ላይ ወይም በዛ ቦታ ላይ ስትሆን ሁሉም ፊሊንግ አለው። ከዛ ወንድሜ አልኩ አልገባም ቤት ብዬ በክፍሌ አልገባም። ምክንያቱም ምን አይቻላቅማ እንዴት በደስታ ወይ እንደዚህ አይነት ደስታ ያስገኛል። የፊኛ ነፍቶ መስቀል አበባ ማድረግ ወይ ጉድ! እንዴት እንደተደሰትኩ አትጠይቀኝ። በነገራችን ላይ ሳርዬ ነገር እውነተኛ ፍቅር ማለት ነው ሁልጊዜም ቫላንታይንስ ዴይ ነው። ገባሽ? ለምን መሰለሽ? አንድ ቀን ስፔሲፊክሊ ተመርጦ ያ የቫላንታይንስ ዴይ የሚባለው ነጮች የሚያከብሩትን ቀን የግድ መጠበቅ የለበትም ሰው አይደለም። ዊኬንድ ላይ ወይ ደግሞ የሆነ ጊዜ ላይ እንዲሁ ጥሩ ሙድ ላይ በተለይ ካልሆንሽ የሆነ እንደዚሁ አንቺም በተመሳሳይ እሱን እንደዚሁ እሱም እንደዚህ አርብ የፍቅር ቀን ብታከብሩ ለራሳችሁ ማንም ሳይባችሁ ይሄ መመክረው ነው። ለሰው ጥሩ ነገር ነው። አየሽ ሞር ማስታወስ እኮ ነው። በቃ ለመኖር ያነ ነው የሚሞር ዋናው ነገር። ጥሩ ትዳር ውስጥ ስትሆኝ እሱ ደስ እንደሚል ወንድሜ እንዴ ፌሽታ ሆነ በቃ ተደሰትን። ኬኩ ተቆረሰ ምን ያደርግልሃል? በላን ጠጣን። ወይ ዘንድሮ እንዲህም አለለኪ እንደዚህ አበባ ተደርጎ ምናምን ሲከበር የምንቀው ነገር ደስታን ይሰጣል። እንደዚህ ጉዳለ እግዞ እንደው ባሌ እንዴት አሰብክ? አሁን እንግዲህ ዛኔ ደግሞ እንግዲህ አስበው ምንም እኮ ስጦታ የለም። አበባ እኮ እንደ አበባ የስጦታ ሁሉ ትልቅ አበባ አይደል እንዴ? ሳሪ አስር ባህም እኮ ነው አንድ አበባ የሚሰጠው። በጥሬው ቢሆን ጥሩ ነበር፣ ግን ይሁን ብዬ እኔም በኋላ አንቺ ግን ከሆነ ጊዜ በኋላ ጥሬ ስጋ የምትከፍቺ ይመስለኛል። ነው ጥሬው ላይ በጣም ስሬስ ልነግርህ አይደለ? እንደው ያ ደስታ ምን ካበቃ በኋላ እንዲህ ሳይ ይሄ ነፋፊቱ ተሰክቶ በል አበባው በል እንደው ባሌ አሁን ለዚህ ብር ወጥቶ ነው አልኩት። አዎ ብር ወጥቶ ነው አለ። እንደው ቢቀርስ ለዚህ አሁን ብር ይወጣል ደግሞ ሲተነፍስ አይ ያልኩት እሷ ዝም ብለሽ እኔ እሱን ብሆን ግን ነጋዴ ከሆነች እንደዛ የሆነው አይ ይሄ በነፃ ነው የምለው እንጂ እዛ ላይ ምክንያቱም ፍቅሩ ይጨልማል። ሂሳቡ ነው የምታስበው። ሰቆይ ልምባ በኢትዮጵያ ትችላለች። አራንዳ የምር ወንድሜ በህይወት ስትኖር በጣም ብዙ ነገሮች ላያስደስቱ ይችላሉ። ጌታ እናምልህ እግዚአብሔር አምላክ ወዶና ፈቅዶ የምናምነው ፈጣሪ አላህም ወዶና ፈቅዶ ትክክለኛ ህይወትና ትዳር ከሰጠን እንደ ትዳር ደስተኛ የሚያደርግ ምንም ነገር የለም። ማርያምን ነው የምልህ። እየገፋፋሽን ነው በቃ እኛም እያሰብን ነው። አሁን
አሁን እንዴ እኔ ዛሬ ራሱ ድንጋሁን ባለትዳር ጋር እያወራሁ በጣም የበለጠ ደግሞ ኦኬ አንድ ጥያቄ ጠይቅሽ። ለምሳሌ ሴት ልጅ ያው ደስታ ሀዘን ያው የሰው ልጅ አብሮን የሚኖር ነገር ነው አይደለ? ስለዚህ ሴት ልጅ በከፋት ቀን በጣም በደበራት በከፋት ቀን እንደዛ አይነት ሰርፕራይዝ ከሚያደርጋት እና ደስ ባላት ቀን እንደዛ አይነት ተመሳሳይ ሰርፕራይዝ ከሚያደርጋት ማንኛውም ትመርጣለች ሴት ልጅ? ሰርፕራይዝ ከሚያደርጋት እና ለምሳሌ አንቺ ስትገቢ አበባ እንደዛ ተንቆጥቁጦ ቤቱ ጠበቀሽ አይደል? እሱ አይነት ነገር እንዲሆንላቸው የሚፈልጉት ሴቶች በከፋቸው በደበራቸው ቀን ነው ወይስ ደግሞ ደስተኛ በሆኑበት ቀን እንደዛ ነገር ቢሆንላቸው ማንኛውን ቀን ሞር ይመርጣሉ? ማንኛውም ሙድ ላይ ቢሆኑ ነው ያንን ነገር የሚፈልጉት ሴቶች? ስለኛ መልስ አንዳንዴ ነገሩና የተከፋ ቀን እሱ ነው የምልሽ። አንድ ነገር ልንገርሽ፣ ይህን ያልኩበት ምክንያት መሰለሽ ሴት ልጅ ሁልጊዜ ሲከፋት ከጎኗ የሚሆን ትፈልጋለች ይባላል። መቼም ወንድሟ እንደዛ አርባ በአበባ እንትን ሊላት አይችልም። ሚስቱ ነው ሊያደርግ የሚችለው እና በከፋት ቀን በሀዘን በሆነ ወይ ሰው ተለይቶባት ወይ ቤተሰብ ናፍቋት የሆነ ነገር ሁና እንደዛ ቢያደርግ ትረሳዋለች፣ ሌላ ሙድ ውስጥ ትገባለች። እሱም ሞር ይረዳታል፣ ትረዳዋለች። እኔም እሱም ቀን ነው የምመርጠው በከፋት ቀን እንደዛ ነገር ቢሆንላት። ግን በየሳምንቱ ደግሞ እየከፋኝ ነው ብላ ሌላ እንዳታስቸግረው ፈራሁት እንጂ እንደዛ ቢሆን እኔም ሞር አለው ጊዜ እኮ አለው። አሁን ለምሳሌ ልንገርህ ሚኪ፣ ከኔ ህይወት ስትነሳ እኔ ወንድሜን በጣም ነው የምወደው፣ በጣም ከምልህ በላይ በቃ ማለት እንዴት ነው እኔ እንጃ እንዲህ ወንድሙን የሚወድ ሰው ይረዳል። እኔ እናቴንም እወዳለሁ፣ ግን የወንድሜ በጣም ይለያል። ምክንያቱም አዝያ አቅፌ ነው ያሳደግኩት እናታችን ስትሞት ማለት ነው። እና ወንድሜ ሞተና ካሌብዬ እንዴት ነው ወንድሜ ሞተና በጣም አዘንኩ፣ በጣም ከፋኝ ማለት መቼም ወንድሜ ሞቶ አልከፋኝም ማለት አልችልም፣ ግን ከምል በላይ ከፋኝ። በቃ አንድ አይኔን ያክል እስቲል እስካሁን ድረስ አንድ አይኔን ያክል ያጣው ነው የሚመስለኝ። ስሜቱን ገብተዋል ለመደበቅ እሞክራለሁ፣ ግን አልችልም። ምክንያቱም አይኖ ኦልሞስት አሁን 3 ዓመት ሆነው፣ ግን ያ ስሜት አሁንም አለ፣ አይጠፋም፣ አሁንም አለ። በሚገርም ሚኪ በቃ በጭራሽ መጽናናት አልቻልኩም ነበር። የምሬን ነው የምልህ፣ በጣም መጽናናት አልቻልኩም ነበር። ከዛ እዚህ ቀሲስ የምንላቸው አሉ፣ ቀሲስ ደረጀ፣ እሳቸው ጋር በተደጋጋሚ ይሄድ ነበር እና እሄዳለሁ በጣም ለመበርታት ምን ለማለት በጣም እሄድ ነበር። ከዛ ምን አሉ መሰለህ ልጅ ያሉ አንቺ በጣም ለብዙ ሰው የደረስሽ ነሽ፣ በጣም ጎበዝ ነሽ፣ በጣም ጀግና ሴት ነሽ፣ ታታሪ ነሽ፣ ብዙ ነገር። መጽናናት ያልቻልሽው ለምን እንደሆነ ታውቂያለሽ አሉ። መጽናናት ያልቻልሽው ትዳር ስለሌለሽ፣ የትዳር አጋር ስለሌለሽ፣ በዙሪያሽ በብዙ ሰው ያለ አለ እንደሚያጽናናሽ አውቃለሁ፣ ግን ትዳሪ ህይወቴ የምትይው አንድ ሰው ፍቅር የሚሰጥሽ ሰው ቢኖር ትጽናኛለሽ አሉ። እንዲ አባቴ በምን አይነት እንዴት ነው ብዬ ስላቸው ፍቅር ኃያል ነው፣ ብዙ ነገሮችን ይለውጣል፣ ብዙ ነገሮችን ያደርጋል። ስለዚህ አሁን አንቺ ያለሽ ፍቅር የሌላ የቤተሰባዊ ፍቅር እንጂ የዚህ የባልና የሚስት ወይም ደግሞ ልክ አሁን እንዳልከው ሚኪ የሞተብህን ወይም ያለህን የከፋህን ነገር የሚያስረሳ የለሽም። ለዛ ነው ያልተጽናናሽው አሉ። የምር ሚኪ በጣም እንትን ብዬ ተደፍቼ ምናምን አለቅሳለሁ። ከዛ ሀያታ ወንድሟ የሞተባት እንደዚህ እያደረገች ራሴን እንትን እያለች በጣም ታጽናናኛለች። ግን እዛ መጨረሻ ላይ እንዲህ አባቴ ታዲያ ትዳር አይመጣ በእንትን እንዲህ ሊሆን ይችላል ስላት፣ እንዴ አንቺ ስንቱን አጋብተሽል እንዴ ለስንቱ ደርሰሽል እንዴ ለራስሽ መሆን ታውቂያለሽ እንዴ ለትዳር እንዲህ ሊመጣ ይችላል። ይጸልያል። ትዳር ጽጠይ ብዬ ልጸልይ አልኳቸው። አዎ ለትዳር ይጸልያል። ጥሩ ባል፣ በጎ ባል፣ ፍቅር ያለው ባል፣ ሰላም ያለው ባል ከዚህ ከትዳርሽ ከህይወትሽ የሚያወጣሽ ካለሽበት ህይወት የሚያወጣሽ ትዳር ስጠኝ ባል ስጠኝ ብለሽ ጸልይ አሉ። እንዴት ለትዳር ባል ስጠኝ ብሎ አሁን ይጸልይ? አሁን በቃ በእኛ እይታ ይኸውልህ ሚኪ፣ በእኛ እይታ እንደዚህ ነው የሚለው። ወንድ ስጠኝ ለአግባ ብዬ ልጸልይ ነው እንዲህ ነው የምትለው። የምር ግን ይጸልያል። የምር ይጸልያል። አለ ይኸውልህ እንዴ ወንድ ስጠኝ ብዬ ደግሞ ልጸልይ እንዴ ስንት እንትን ባለበት
ምናምን ብዬ የምል ሴት ነበርኩ። ከዛ በጣም ገረመኝ፣ በጣም ተገረምኩ። ማርያምን ነው የምልህ፣ የቁም ነገር ነው የማወራችሁ ጋይስ፣ ውሸቴን አይደለም፣ ውሸቴንም አይደለም፣ እውነቴን ነው የማወራችሁ፣ መቤቴን ነው የምልህ። እና እኔ መጽናናት ያልቻልኩት ለዚህ ነው። እንዲህ ሰው እውነት ነው እኮ ሰው ፈልጋለሁ አይዞሽ የሚለኝ ከጎን የሚሆን ማታ ስተኛ በቃ በርቺ ይህ ነገር ያልፋል እንደዚህ ነው ምናምን የሚለኝ ማንም ሰው ከጎኔ ሁሉም ቢኖር ስራው ሲሄድ እንትን ይለኛል ምናምን አልኩኝና በጣም በሚገርም ሁኔታ ያያን በጣም ነው የምወደው። በቃ ቅርብ ወንድሜ ነው። በጣም ነው የምናወራው ያያና ከነአን ጋር ማለት ነው። በጣም ነው ያጽናኑኝ በወንድሜ ሞት። በጣም ነው የምልህ ወንድሜ። ከዛ ያያ አልኩት ከነአን እናቱ በዛ ሰሞን ሙተው ነበር እና በጣም ነበረ የሚያበረታታይ ካለበት ሁኔታ አንጻር። እኔ እንደው ማርያምን ነው የምልህ አባ ጋ ሲሄድ እንደዚህ አሉ ምናምን ስለው አየሽ አለ አንቺ ሰው ያስፈልግሻል፣ ብቻሽን መሆን አትችይም። ሴት ልጅ ብቻዋን መሆን የለባትም። የትናንት ያሳለፍሽው ህይወት ትናንት ነው፣ በቃ አልቋል። እኔ ነኝ የምድርሽ አለኝ። አረ ወደዛ አላገባም አልኩት። እኔ አላገባም ማርያም እንደዚህ ብዬ እኔ አላገባም አልኩት። እኔ ድርሻለሁ አለ። የምር ሚኪ ልንገርህ ማርያምን ነው የምልህ እኔ ድርሻለሁ አለ። አረ እኔ ምናምን ብዬ እንትን ስል ይኸው ቁጥሩ አውሬው ይኸው ቁጥሯ ብሎ እሱ ሁሉን ነገር ጨራርሶ ስለ እኔ ስላለኝ ነገር በቃ ጥሩ ስብዕና እንዳለኝ መልካም ሴት እንደሆንኩ ምናምን ነገር በፊት ያወራ ነበር ከባሌ ጋር። ከዛ ደግሞ ባሌ ቲክቶክ ስለአንቺ የሚያውቀውን መናገር ነው እንጂ መጀንጀን አይደለም። ልክ ነው። ከዛ ይሄንን ነገር እንትን ይለዋል። ከዛ በኋላ አውራት ምናምን ነገር ሲለው ማለት ነው አውራት ምናምን። ከዛ ባሌ መጀመሪያ ሰላምሽ እንዴት ነሽ ታሪ ምናምን ሲል ሰላም ነው እንዴት ነው አልኩት። ደህና ነኝ ምናምን። ከዛ ያያ እሱ ላይ ያቁሙትና ከዛ ነገር ያንኛውን ፓርት ተቀጠል። ምክንያቱም ፕራይቬት እንትናችሁ ወደ ውጭ እንዳይወጣባቸው ይሄ ነው። አራጣጣ የለውም። ይሄ ምን እንትን አለው? ችግር የለም። እናታስበው እንደሚሄድ አወራን፣ ተጀናጀንን፣ አወራን፣ ተግባባን፣ ተዋደድን፣ ተፋቀርን፣ ሰላማዊ ሰው ሆነን። ከዛ በኋላ ምን ሆነ ወንድሜ? ታሪክ ተለወጠ። ሐዘን ተረሳ። ቤቴን ዘግቼ ሳለቅስ የነበርኩት ስራ አልሰራም ብዬ ቁጭ ብዬ ቀን እተኛለሁ። ምን ወስጄ ፓናዶል ላይ ተወስጄ ልንገርህ ማታ ቁጭ በሚገርመው ሁኔታ ማንን በጣም ቤታየውን ነበር በዛ ሰዓት የማየው እና እንደዛ ሁኝ የማድረው ሴት። ከዛ ስለ ሰው ማሰብ ጀመርኩኝ። ምን ልክ አሁን እንዳልኩ የት ወጣ የት ገባ ባሌ ለምን ስልክ አያነሳም? ምን ተፈጥሮ ነው? ምንድን ነው ጭቅጭቁ? ንዝንዙ በዛ ቢዚ ሆንኩ። አይኖ ሀዘንተኛ ነኝ። ጨቀጨቅና ንዝንዝ እኮ ፍቅር ነው አይደለ? ወንድሜ ሞቶብኛል። ግን ምን እንደሆነ ታውቃለህ? በቃ ልክ እንዳሉት ፍቅር ሲኖር ወደ ህይወትህ ፍቅር ሲኖር ትረጋጋለህ፣ ሰላም ይኖራል። ሰላም ማገኝ እጣላለሁ ግን ሰላም አለኝ። ልንገርህ የምሬን ነው የምልህ። ትልቅ አሁን ሴቶች ከታች ያላችሁ ልጆች የምትሰሙን ነገር ሳሪ ያለችውን ነገር እንደ ድራማ እንዳትወስድ። ያለችው ምንድን ነው? ሀዘንን ያህል ነገር እንኳን እንድጽናና ያደረገኝ ከጎን የሚቆም ሰው ስላለን። በተለይ አሁን ይሄ የሞተበት ቀን ሰው የተለያችሁ ቀን የዛን ቀን ሰው ተጠንቅቆ ከጎናችሁ ከሆነ ራት ይዟችሁ የሚወጣ ከሆነ ወይ የሆነ እንዳለችው ቅድም በዛ ሙድ ከሆነ ያን ቀን ታርፉትና ሌላ ላይፍ ይጀመራል። ሌላ አእምሯችሁን ቢዚ የሚያደርጉ ዲፕረስ ውስጥ አትገቡም፣ አትተክዙም። እና ከጎናችሁ ግን ትክክለኛ ከጎን የሚባለው ትክክለኛ ሰው ሲሆን ነው እንጂ ከችግራችሁ ተጨምሮ የሚያሳብዳችሁ ሰው ማለት አይደለም። ስለዚህ ሳሪ እያወራች ያለችውን እሱ ነው። ቀጥ ፍሰሽ እንዳባይነት ምንም ችግር። ከዛ ማርያምን መመለመች በጣም ውስጤ የተሰብሮ ነበር። ምክንያቱም የወንድሜ አሟሟት አጉል አሟሟት ነበር። ግን በቃ እግዚአብሔር ሰው ሰጠኝ። ከዛ በኋላ ትዳርን ማሰብ ጀመርኩ። ትዳርን አሰብኩኝ። ይሄ ገርል ፍሬንድ ቦይ ፍሬንድ ምናምን ከምትለው ከርቀት ፍቅር ወጣሁኝና ከባሌ ጋር ህይወትን መምራት ፈለግኩ። ያ ሁሉ ሲሆን ግን እኔ ቤት የሚኖሩ ልጆች አሉ፣ አብረውኝ የሚኖሩ መልካም ጥሩ ልጆች ያጽናኑ አብረውኝ። ቤት ያለው ሰው ሁሉ እየገባ ነው። አንሹ ለመቶ ሰው ተባርኩ። ጥሩ ነው። በቀጥ ያንቺ እዛ እንትን አልኩኝ። ከባሌ ጋር አወራን።
አወራን። ምክንያቱም እሱ ያለው ኢትዮጵያ ነው፣ እኔ ያለው እዚህ ነኝ። ባሌ አብረን መኖር መቻል አለብን፣ አብረን መስራት አለብን፣ አብረን መለወጥ አለብን። ምክንያቱም የሰው ልጅ በቃ መኖር የሚጀምረው እንደዚህ ሲሆን ነው ወይ የሰኒ። ስለዚህ አብረን መኖር አለብን ስለው እንዴት ብሎ እንዴት ተደርጎ አለ። ምንም ችግር የለም፣ እኔ ለአንተ ሚስት ነኝ፣ አንተ ለእኔ ባለ እና እንሰራለን፣ እንለወጣለን አልኩት። እንዴት እዛ እንግዲህ ያው ስራ ጀመረች ሳሪ ማለት ነው። ትዳሯን ቀጥይ። ስራ እንዴት ይገኛል? ምን እንዴት ይላል? ይገኛል። እኔ እንኳን ለአንተ ለብዙ ሰው ተርፋለሁ። ይገኛል እና እንጋባ፣ በቃ ተጋብተን አብረን እንኖር ይሻላል። አዎ ይሻላል። አሁን አንዳንድ ሰዎች ምን እንደሚል ታውቃለህ? ባል ገዝታ መጣችሁኛል። በነገራችን ላይ ልንገርህ፣ እንደዚህ የሚባል ነገር የለም። ይህን አስረዳለሁ። ለሚሆን ሰው እንኳን ብርን አካልን ነው የምትሰጠው አይደል እንዴ? ትሞታለህ። እኔ አሁን እሞታለሁ ለባል። ምክንያቱም በቃ የሚሆነኝ ሰው ነበረ፣ አይቼዋለሁ፣ ገምግሜዋለሁ። በጣም በቃ ጥሩ ባል ነው፣ ጥሩ ባል ነው። ከዛ በኋላ እሺ ኢትዮጵያ ስትኖር ምን ሊኖርህ ይችላል? ምን ሊኖርህ ይችላል? ምን ሊኖርህ ይችላል? ምንም የሚኖርህ ነገር የለም። በቃ አለቀ። ከዛ በኋላ መጣ፣ ተጋባን፣ ህይወታችንን መራን፣ እየኖርን ነው። ምን ጎደለን? ምንም። እግዚአብሔር ከዚህ በላይ ያኖረናል። ከዚህ በላይ ከዛ ምን ፍቅር ካለ እኮ ምንም እንደውም እናቶች የሚሉት ነገር አለ። ፍቅር ካለ ውሃ ተጠጥቶ ይታደራል ይባላል። ለምን? ፍቅር ካለ የነገው ተስፋቸውን ነው የሚያዩት። ዛሬም በልተው አለማደራቸውን ሳይሆን የሚያዩት ነገ እንደ በልተን እናድራለን ሲሉ ሲያስቡ የነገውን ነገር ነው የሚያስቡት እና ክሬት ያደርጋሉ፣ ስራ ይፈጥራሉ፣ ብዙ መፍትሄ ነገር ያመጣሉ። እና ውሃ ተጠጥቶ ያድራ ነው ዋናው ፍቅር ነው። ፍቅር ከሌለ ደግሞ ያለው ነገር እጅ ላይ ያለው ነገር ይጠፋል። ሰው ወደ ሌላ ነገር ይሄዳል ማለት ነው። እና በቃ ፍቅር ነበረ፣ ሰላም ነበረ። በቃ ሰላምም አለ፣ ፍቅርም አለ። ተጋባን። ይኸው ዛሬ ላለንበት ደረጃ ደረስን። እኔም ቢሆን እግዚአብሔር ይመስገን መጽናናት ደረስኩኝ። ትናንትን አለፍኩት። ያ የነበረኝ ነገር ሁሉ በቃ ያ የነበረኝ መጥፎ ነገሮች ሁሉ አለፉልኝ። ምክንያቱም በሰው ሳይሆን በእግዚአብሔር ነው። እግዚአብሔር ደግሞ የማይችለው ነገር የለም። እግዚአብሔር ይችላል። አዎ እውነትም። እኔ አሁን እንደዚህ ብለህ ስትናገር በጣም እፈራለሁ። ምክንያቱም መጀመር ምንም ነው ሚኪ፣ መጨረስ ነው ዋናው። የሰው ልጅ መጨረሻው ሲያምር ነው ጥሩ። ገባህ? አሁን ዝም ብለህ እፍፍፍፍፍ ብለህ የምትኖረው ህይወት ይሄ ይውልኝ እንዲህ ነው ብይልኝ፣ ጠጭልኝ፣ ጉረስልኝ ብለህ የምትለው ሚዲያ ላይ የምትኖረው ህይወት ትክክለኛው ህይወት አይደለም። ስለዚህ ድብቅ ብለህ የምትኖረው ህይወት ግን የመጨረሻው ያምራል። ስለዚህ እኔ ሁል ጊዜ የምጸልየው መጨረሻው እንዲያምር ነው። ለመመሰል ወደፊትም የበለጠ ከዚህ በላይ ሞልጭ። አሁን ጎደሎ አይደለሁም፣ ሙሉ ሰው ነኝ፣ እግዚአብሔር ይመስገን። ግን ገና ነኝ። በትዳር ዓለም 2 ዓመቴ ገና ነኝ። ገና ምን ተይዞ አሁን ይሄ ባሌ እንደዚህ ነው እንዲሆኑልኝ እንዲቀጥሮልኝ እንዲፈጥሮልኝ ነገር ልንገርሽ። አብዛኛውን ጊዜ አንቺ እዚህ ላይ ስለምትቀመጭ ገበያም ስለምትሰሪ አብዛኛውን ጊዜ የምታወሪው ለቀልድ ለማዝናናትም ጭምር ነው እንጂ ሪል ላይፉን እንደምትኖሩ እናውቃለን። እኛ አንቺ እንደዛ አይነት የዋህም አይደለሽ እናውቃለን። ግን የጥያቄ ዋናው መሰረት እንዳትሳሳቱ ታች ያላችሁ ልጆች፣ ሴት ልጅ በሀዘኗ ጊዜ ነው ወይስ በደስታዋ ቀን ነው ወንድ ልጅ ከጎኗ ሆኖ የሚያጽናና ስል እሷ ፕሪፈር ያደርገችው ማንኛውን ነው? በሀዘን ቀን። ምክንያቱም ወንድሜን አጥቼ ሀዘን ላይ ሆኜ የነፍስ አባቴን ሳማክራቸው ሀዘንማ አትረሺው ከጎንሽ ያለ ሰው የሚያጽናናሽ ሰው ስለሌለ ነው። እስኪ ይህን ነገር ይዋላየ አባቶች እንደሚያውቁ ሙስሊም ቁርአን የሚጠሩ አባቶችም ሸኮች ማለት ነው፣ ቄሶችም ጳጳሶችም ከኛ እነሱ ያውቃሉ። ለምን? መጽሐፍ ቅዱስን፣ እምነትን፣ ቁርአንን ያውቁታል። የሰው ልጅ ሲኖር ሀዘን ይደርስበታል። ሀዘንን የሚረሳው ደግሞ በእግዚአብሔር ፍቅር ነው። ወደ እግዚአብሔር መቅረብ ማለት በነገራችን ላይ ቤተክርስቲያን ወይ ደግሞ መስጂድ ሄደን መመለስ ብቻ ሳይሆን ለዛ ክብር ያላቸው ሰዎችን ቁጭ ብለን ጉልበት ስመን ብንጠይቃቸው እንደዚህ ችግር አለብኝ ምንድን ነው የምናደርገው ብንል በእውነት ነው የምላችሁ እግዚአብሔር በእነሱ ላይ አድሮ የሚነግሩ ነገር ይኖራል አይደለ? ያ ምክር ከሰማናቸው ያን ነገር ከሞከር ነው እንደዚህ ሀዘንን
የሚያቃል ነገር ይመጣል። ሀዘነ ልቦና መዝሙር በጣም ወደው መዝሙር እና ሀዘን የልባችንን ሀዘን የሚያቀልንን እግዚአብሔር ነው። ሰው ቢያደርግልን መልሶ ይሰድበንና ይሰብረናል። ለምን በችግር ጊዜ ያገኘኸኝ እኔን ነበረ፣ ዛሬ ሰው ስታገኝ ረሳኸኝ፣ ዛሬ ፌመስ ትሆን ሊልሽ ይችላል ወይ እንደዚህ ነው። እግዚአብሔር ግን ሲያደርግልሽ አድርጌልሽ ነበረ ተውሽኝ አይልም። ደካማነትሽን ያውቃል እግዚአብሔር ማለት እና ከእግዚአብሔር የምታገኙን ነገር እናንተን አሳልፎ አይሰጣችሁም። ትዳር በልክ አይሆንም፣ በጉልበት አይሆንም፣ በጭቅጭቅ እንዳለችው አሁን በዚህ ዘመን ደግሞ ቋንቋ ብሎክ መደራረግ፣ ኢግኖር መደራረግ፣ አለመደዋወል መጠላላት አይደለም። ሰው ስለሚዋደድ በጣም ስለሚዋደድ ትንሿ ጥፋት ትልቁና ነው የምትታየው ሲዋደድ ነው። በነገራችን ላይ ምንም ኤክስፔክቴሽን ከሌለው ከአንቺ ሳሪ አንድ ወንድ ልጅ ጥፋት አጠፋሽ አላጠፋሽ ልብስሽን አውልቀሽ በአስፋልት ብትሄጂ ምንም አይመስለውም። ለምን ምንም ከአንቺ ምንም አይጠብቅም። አንድ ስትሰሪ ግን የሚናደድ የሚቆጣ ከሆነ ለአንቺ ለቁም ነገር ስለሚያስብሽ ስለሚቆጣ ስለሚናደድ እንደዛ ሆነሽ እንዳይሽ ስለማይፈልግ ነው። እና መጨቃጨቅ ሪሌሽንሽፕ ላይ ያለ መጨቃጨቅ ምናምን የዛን ያህል እንደ ነውር እንዳታዩት ለማለት ፈልጌ ነው። ሴቶች እህቶቻችን ወይም ወንድሞቻችን በጣም ጥሩ። እኔ ዛሬ ሰላንቺ ብዙ ያወቅኩን ነገር እንደምን ታውቂያለሽ? እንዲህ እንዳገባሽ አላቅም ነበር፣ ልጅ እንዳለሽ አላቅም፣ መስፍን የት እንደነበረ አላቅም ማለት ነው። ብዙ ነገር ስታወሪ የት እንደተወልድሽ አላቅም እና ሳላቅ ነው ተግባባ ነው። በእርግጥ ሰው መሆን በቂ ነው ለመግባባት። ግን ዛሬ የነገርሽን ነገር ብዙ ነገር ነው። ሰላንቺ ራሱ ስታወሪ በመካከል እኔ የሆነ እያወቅኩ ሄድኩኝ ማለት ነው። እና አስተማሪ ህይወት አለሽ። በነገራችን ላይ የመጀመሪያው ትዳርሽ ፌል ካደረገ በቃ የመጀመሪያው አልተባረከም፣ ከዚህ በኋላ በቃኝ አይባልም። በቃ ይህን አልባረከም ማለት ነው። እግዚአብሔር ትክክለኛው ሰው አለ ማለት ነው። ስለዚህ ሌላ እድል አለ ማለት ነው። እግዚአብሔር እድል ይሰጠን አይደለም ትክክለኛውን ነገር። ስለዚህ የሁለተኛውን ትዳርሽን ለመስራት ከመጀመሪያው ትዳርሽ ያለውን ስህተት ትማሪበት እና ሁለተኛውን ቤትሽን ትሰሪያለሽ። አለቀኝ። አያድግና ሶስተኛ እንኳን ሊሆን ይችላል። አያድግ ነው ግን የሚባለው የአንደኛውን ትረትም አለ አንደኛው ሶስተኛው ውስጥ ምናምን የሚባል ነገር ግን ሁለተኛው ጥሩ ነው። በሱ ቢቀጥል መልካም ነው። ሌላ ጥያቄ ያላችሁ ካላችሁ እድል ልስጣችሁና ጠይቋት። ሳሪ ሞር እንድታብራራላችሁ። አረ በቃ ምን ያብራራለሁ። በቃ ጨረስኩ ወንድሜ። እንዴ እኔ ሲጀመር ልንገርህ እዚህ ማለት ነው እዚህ ቲክቶክ ላይ ሶሻል ሚዲያ ላይ ያሉ እህቶችን አዌርነስ ለመስጠት እማልደክም ሴት ነኝ። ምክንያቱም በማንኛውም ነገር አረብ ሀገር ያለ ሴት ሁሉም ነገር ይገባታል። ደስታ ይገባታል፣ ትዳር ይገባታል፣ ልጅ ይገባታል፣ የተስተካከለ ህይወት ይገባታል፣ ሰላም ይገባታል፣ ኤቭሪቲንግ ይገባታል። በተለዩ ሴቶች አረብ ሀገር ያሉ ሴቶች ይገባቸዋል። እኔ ልንገርህ በጣም ይገባ። ስለዚህ ከድሮ ጀምሬ ልንገርህ ከድሮ ጀምሬ አሁን እንደውም አይተኸኝ ከሆነ ስራ ላይ ነው ምናምን ብዬ አስወጣለሁ፣ ግን መርዳቴን አላውቀውም። ዛት ሜት እረዳለሁ። ምክንያቱም አንድን ሰው የምትረዳው ስጦታ ሲሰጥህ ነው። በቃ ክህሎት ይሄንን ነገር ይሄንን ህይወት እንዲያገኙ እኔ ለእህቶች የምመክረው ጥሩን ነገር ብቻ ነው። ሚኪ ጥሩ ነገሩን ብቻ ነው። መልካም ነገር ሰው ልንገርህ ባሉን አቅፎ ልጁን ወልዶ የራሱን ህይወት እየመራ አንተ አታግባ ተወው ምን ይሰራልሃል የምትል ከሆነ ትክክል አይደለም፣ ፌር አይደለም። ለምን ጭቅጭቅ ይኖራል፣ ንዝንዝ ይኖራል። በህይወት ስትኖር እንኳን ባልና ሚስት ጉልቻና ጉልቻ ይጋጫል። የሰው ልጅ ሊጣላ ይችላል። ምንም ሁሉን ሊያደርግ የሚችለው እግዚአብሔር አምላክ ነው። እህሏ ከዚህ ሰው ጋር አትኖርም ካለ አበቃ አበደን። እኔ ልንገርህ ሚኪ አሁን በምኖረው ህይወት ደስተኛ ነኝ፣ እግዚአብሔር ይመስገን። ምክንያቱም ምንም የጎደለኝ የለም፣ ፈጣሪ ይመስገን። ቤተሰቦችም ሰላማዊ ቤተሰቦች ናቸው፣ እግዚአብሔር ይመስገን። እኔም ሰላማዊ። ነገ እግዚአብሔር ምን እንደሚያደርግ አይታወቅም። የሆነ ነገር በትዳሬ ላይ ሀፕን ቢደረግ እኔ ወጥቼ እወይ እንዲህ ብሎ ፈርቶ ቆርጦ ብዬ አላላዝንም። ምክንያቱም መሆን የሚችለውን ብቻ ነው መሆን የሚችለው። እግዚአብሔር ለእኔ እዚች ቀን ድረስ ነው ከምለው ከትዳር ህይወት ጋር እንድኖር የፈቀደልኝ። ካልሆነ አልሆነም፣ በቃ አበደን አልሆነም። ሌላ መንገድ አለ፣ ሌላ ኦፕሽን አለ። ምን ኦፕሽን አለ? ራስህን ህይወትን የምታስተካክልበት ኦፕሽን አለ። በቃ አለቀ። አበደን ኔቨር ኤቨር አታገኘኝም በዚህ መንገድ። ይህ የራሴ ዓላማ ነው። እንደዚህ አይነት ቢስትሮንግ ሴቶች እንዲሆኑ እፈልጋለሁ። ምክንያቱም እኔ ተጠቅሜያለሁ። እኔ ከተጠቀምኩ ደግሞ እህቶችም እንዲጠቀሙ የማልመክርበት ምን ምክንያት አለኝ?
እንደዛ ከሆነ የምትመክሪያቸው ጊዜሽንም እንዳታጠፊ ምንድን ነው አብዛኛውን ገብተሽ ከሆነ እንግዲህ ሪሌሽንሽፕ ላይ በርቀት ነው የሚጀምረው። አሁን አብዛኛውን ስታይ ሶሻል ሚዲያ ላይ ያሉ ሰዎች ሌላ እና ሌላ ቦታ ነው። አንድ አካባቢ ያሉ ሰዎች እዛን ያህል አይደግም አይፈተኑም እና የርቀት ፍቅር ነው። ኢትዮጵያ ነው ያለው ልጅ እሱ አረብ ሀገር ነች ወይ አሜሪካ ነው ወይ አሜሪካ ናት እንደዛ ነው። ስለዚህ እዚህ ላይ ምካሪያቸው ታች ያሉ ብዙ ሰዎች እየጠየቁ የርቀትን ፍቅር እንደተወጣሽው አሉ። እኔ የመለስኩላት ምንድን ነው አብሮ መኖር ነው መፍትሄው በአጭር ብያታለሁ። ግን አንቺ ሞራ አብራር የላቸው አብዛኞቻችን አረብ ሀገር ነው ያሉት። የዛሬ 3 ዓመት እመጣለሁ ትለዋለች፣ አይሳካላትም። 1 ዓመት ስትጨምር ሪሌሽንሽፑ ፌል ያደርጋል። አየሽ አይዘልቅም። ስለዚህ እሱ ላይ በደንብ መካሪያቸው። በተለይ አየሽ ይኸውልሽ ሰው ቤት የሚሰሩ እህቶቻችን የፀሐይ ብርሃን እንኳን ማየት አይችሉም። እንኳን ሌላ ነገር እግራቸው እስከሚያውጥ ቁመው ነው የሚሰሩት። ማዳሞቻቸው ጋር ይጋጫሉ፣ አይመገቡም። እንቅልፍ ማጣት ምን እንደሆነ አውቀዋለሁ። እና ይህ ነገር ተቋቁመው እዛ ለመድረስ ነው የሰውነት ሚዛናቸው ይዛባል፣ በትክክል ላይሆኑ ይችላሉ እና ትዳራቸውም በጣም አደጋ ላይ የሆነባቸው እና እሱ ላይ እንደ ምክር ካለሽ እሱ ላይ ጊዜሽን አጥፊ፣ ለእነሱ የሚጠቅማቸው ነገር ላይ። ዛሬ እንግሊዝኛ በዛሽ። አበዛው እንዴ? መች ተነተንኩ ነው? አይ ስላልገባን አላበዛሽም። እኛማ እንዳወራሻል እንትናለ እንዴ። ኧረ ሚኪ ከፈለግ አሁን ያልከኝን ራሱ በእንግሊዝኛ ሁሉ መናገር እችላለሁ፣ ግን በአብዛኛው ሰው እንዲገባው በአማርኛ ልናገር መሰለሽ። ያልገባን ነው እኮ እንግሊዝኛ ስላልክ ቀጥይ። የምር ልንገር ሚኪ ወንድሜ፣ በህይወት የሚፈጸመው ፈጣሪ የፈቀደው ነው አይደለም። በህይወት ሁሉ የሚከሰቱት ነገሮች የፈጠረ ፈጣሪ የፈቀደው ብቻና ብቻ ነው። ያለበለዚያ ሊሆን አይችልም። ስለዚህ እኛ በፈጣሪ የምናምን ከሆነ ከአንድ ሰው ጋር ሪሌሽንሽፕ ጀምረን ያ ሪሌሽንሽፕ ሳይሳካ ከቀረ